አቤት ግርጣት ይኸውልህ አሁን ጌም ነው የምንጫወተው ማለት ነው። አንድ ጣት የምታወርደው ምን ስታደርግ ነው? አሁን የምናገረው ነገር እውነት ከሆነ አንድ ጣትን ታወርዳለህ ማለት ነው። ቀጭን ቀይ ሴት የምትመች ከሆነ እጅ ነው ወደታች። እንዴት እንደምትጫወት አልገባህም? ገብቶ አምስት ነው ያለቀው ነው። ቢቀርስ እናትዬ ቢቀርስ ባትፈትኙ። No God please no ፍቅረኛዬን ልፈትናት ጓደኛዬን ላኩባት። እነሱ ደግሞ የሰርጋቸውን የጥሪ ካርድ ላኩልኝ። ያንተ ደግሞ ይለያል። ዋው አያችሁ፣ እንደዚህ ነው የምትፈትኗት። ልጅ ከወለደች ግን አልሰማትም። ሞቲቬሽን ይላል። ቤቱ ስራ ፈትቼ ተቀምጫለሁ። በረሮ አየሁ። ልግደለው አልኩና ተነሳው። ልክ ስነሳ ሁለት ናቸው። አይ እየተደባደቡ ልገላቸው የተነሳው ሰውዬ ከሚጋደሉ ብዬ ሳለያይ ይገናኛሉ። ነገር ምንድነው ብዬ ዝቅ ብያ ያለው ለካ ስሪያ ላይ ናቸው። ከዚህ ነገር ምን ተማርከት ትለኝም? በረሮ እንኳን ሚስት አለው። አንተ በ30 ምናምን ዓመት ምን አጥፍተህ ነው ሚስቴር የለ? በረሮቹ ሲያረጉት የነበረውን ቀርጬዋለሁ። እንድለቅላችሁ ከፈለገ ይለቀቅ በሉ ኮሜንት። my God የተወደዳችሁ የምን አዲስ ቤተሰቦች ከዚህ በኋላ በተከታታይ የምንከታተላቸው ቪዲዮዎች ስለ አርሲ ኦርቶዶክሳውያን ግድያ የሚመለከቱ ናቸው። ባለፉት 50 ዓመታት በኦሮሚያ በአንዳንድ አካባቢዎች ኦርቶዶክሳውያን ሲገደሉ፣ ሲፈናቀሉ፣ ቤተክርስቲያናት፣ ታላላቅ አድባራት፣ ገዳማት ሲወድሙ እንደነበረ ይታወቃል። ባለፉት 10 ዓመታት በተለይም ደግሞ ከ5 እና ከ6 ዓመት ወዲህ ጀምሮ በርካታ ኦርቶዶክሳውያን ጅምላ ግድያ እየተፈጸመባቸው ነው። ይህንን ጉዳይ በርካቶች እየሰለቸነውና የዘወትር ተግባር እየሆነ መጥቷል። አሁንም በርካቶች ድምጻቸውን እያሰሙ ነው። በተከታታይ እንከታተለዋለን። እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ተማ አንተ የደነዘዝከ የኔ ትውልድ እኩዮቼ ምናምን ማለት ነው። ይሄ ትውልድ ስሙ እኔና እናንተ ስንጨፈር አደርንም፣ ስንዘሙት አደርንም፣ ተኝተን አደርንም። እቺ ቤተክርስቲያን ስላለች ነው። እቺ ቤተክርስቲያን ስለኛ ስለምትለምንልን ነው። 101 ዓመት የቆየ ቤተክርስቲያን አርሲ ላይ ተቃጠለ። መድኃኔዓለም ቤተክርስቲያን ዝርፊያ ተፈጽሞበት ምእመኑ ጽላቱን ይዞ ሸሸ። ምእመናን አርሲ ላይ እየተገደሉ ነው ሲባል ምን ያህል ደደብን ነው እንደዚህ ይሄን ነገር እየሰማን ምንም የማይመስለን ዝም ብለን የምናሳልፈው። እግዚአብሔርን እንዴት ነው ቆይ ጭንቅላታችን ይሄንን ነገር የፈቀደው? ቆይ እንዴት ነው ግድሞ ይሰጣችሁ? እሺ የሰው ሞትን ለመረ ሀገራችን ሰላም አይደለችም። ሰው እንደ ቅጠል እየረገፈ ነው። ቤተክርስቲያን ሲቃጠል ምንድነው ተስፋችን? እኔና እናንተ እስቲ እግዚአብሔርን ለምን ሺ ጊዜ ወመን ያንሆንም? ለምን ሺ ጊዜ ቦዘን ያንሆንም? ለምን ሺ ጊዜ ሃይማኖታችንን ማናቃ አንሆንም? እንዴት ነው ቤተክርስቲያን ሲቃጠል ምንም የማይመስለን? ይሄን ነገር እየነገርኩ ስክሮል ምናምን እስከማድረግ ጭንቅላትክ ድንዝዝ ያለው ምንድነው? እኔ አካውንቴ እንዲያድግልኝ ምናምን አይደለም። አንፎሎ አድርጉ ስትፈልጉ። እኔ በቤተክርስቲያን ቀልድ የለም። ለምን ሺ ጊዜ ቦዘን ያልሆነ በቤተክርስቲያን ቀልድ የለም። እባካችሁ ኦርቶዶክሳውያን አርሲ ላይ እየተሰቃዩ ነው። ቤተክርስቲያን አርሲ ላይ እየተበደለች ነው። ገጣሚ ሰዓሊ አርቲስት ቸርነት ወልደ ገብርኤል የሚከተለውን ብሏል። ሰላም ወገኖቼ እንደምን አላችሁ? አርቲስት ቸርነት ነኝ። ገጣሚ ቸርነት ሰዓሊ ቸርነት። አሁን ብቅ ያልኩበት ምክንያት የእውነት ከፍቶኝ ነው። በዚህ ልክ የሆነ ባለቤት የሌለው ሀገር እስኪመስል ድረስ ምስራቅ አርሲ
ምስራቅ አርሲ እንዲህ እየተተነተነ ቦታቸው እየተነገረ ሰው የታረደበትና የተገደለበት ቤቶቻቸው የተቃጠሉበት እየተነገረ መንግስት መንገድ ሰራ እንዲህ ሐዋሳ አሪፍ ሆነች እንዲህ አሪፍ ሆነ ምናምን እንዳላለን በጣም በትልቁ ደግሞ ወገን ሰው ሽማግሌ ካህን እየታረደ ክርስቲያን እየታረደ የሚጣልበት ሀገር ነው። አድርንቀን ሳንጨርስ ሐዘናችን ይበዛል። ባለቤት የሌለው ሀገር ነው የሚመስለው። ምንድነው ከመንግስት አቅም በላይ ሆኖ ነው እነዚህ ሰዎች? አልመሰለኝም። እኔ ምንም ከመንግስት አቅም በላይ ሆኖ አይደለም። ምን ማለት ነው? ሰላም አይቀድምም? ምረጡን ምናምን እንዲናረግላችኋለን ምንም በቃ ሰላም ካልሰራ መንግስት አንደኛው ስራው ሰላም ነው እንዴ? አብረን ለምን አናደንቅም? ከንትን እኮ መንገድ መሄድ ተጀመረ ሰላም ሆነ ለምን አንልም? በዚህ መንገድ ላይ ወንድ የሆነ ሽፍታ የለም አሁን ለምን አንልም? ባሎቻቸው ተይዞባቸው ወርቃቸውን ሽጠው ተበድረው ተለክተው ዘመርስ ከምናምን ለምነው 1.5 ሚሊዮን ብር ይዘው ሲሄዱ ፖሊስ ያዛቸውና ወላ ሴቶቹን እነዛ ታስረዋል። ብር ይዘው የሚሄዱትን ደግሞ ፖሊስ ወሰደባቸው ብሩን፣ እነሱንም አሰሯቸው። ምን ሰማው ዜና ሁሌ ክፉ። መንገድ መጠበቅ አልተቻለም። ሰው በሰላም ገብቶ መውጣት አይችልም። እንዲህ ነው የሚሆነው ሁሌ። እንዲሰራንላችሁ ምረጡን፣ ሰላም ስሩለት፣ እባካችሁ ሰላም ስሩለት። የሚታረደው ይቁም። በእምነቱ ምክንያት የሚሞተው ይቁም። ስለዚህ ሰው ስለሚሞተው ሰው የውሸት ሳይሆን የእውነት ከልቡ የእውነት ወጥቶ የሚከላከልለት የሚሞትለት ይቀመጥ ቦታው። ወይ ራሳቸውን እንዲከላከሉ የሚደረገው ነገር ይደረግ። ራሳቸውንም መከላከል አይችሉም። መሳሪያ አልታጠቁም፣ ወር በሆነ ነገር አልተደራጁም። አረመኔ በመጣ ቁጥር ሙት እኛም ማዘናችን እስከ መቼ ይቀጥላል? ይሄ ነገር ትክክል አይደለም። የእውነት የሚቀድመው እሱ ነው። ከተማ ከምሰሩ ያደረግነውን ከምናደግ ሰላም ይምጣና እናጨብጭብላችሁ። አሁን ሰላም ነው አገሩን በል። ስራችሁ የእናንተ ነው። ይሄ የመንግስት ስራ ነው። ስራችሁን ስሩ። አድንቁም ብቻ አትበሉ። የሚደነቅ ነገር ትልቁ የሚደነቅ ነገር አገር መስራት ነው። ሰላም መስራት ነው። ሰው ወጥቶ እንዲገባ በሰላም ገብቶ ወጥቶ የፈለገበት ሀገር ደግሞ ሄዶ ሰርቶ የሚበላበት ይሄ ሲሰራ ነው። እንደዚህ አይነት ነገር አላየንም። ታውቃላችሁ እናንተም። ጠብቁት። ሰው ከሌባ ይልቅ ፖሊስ ይፈራል። ጠብቁት። ራሳችሁን ይዩ። እንዴት ሰው ሀገሩ ላይ እንዴት ታርዶ ይሞታል? ካህን ከእግዚአብሔር ምን ማለት ነው? ይሄ ዜጋ እኮ የሚሰራው አንደኛው ዜጋን እኮ የሚሰራው ትምህርት ቤት እንደማለት ቤተክርስቲያን እኮ ነው። ግብረ ገብ የሚያስተምርልን እኮ ቤተክርስቲያን ነው። ሽማግሌ ፈርቶ እናት አክብሮ የሚኖረው እኮ ሰው እምነት ሲኖረው እኮ ነው። ሞራል ቫልዩ የሚማሩበት ቦታ እኮ ማስኬድ ቤተክርስቲያን ውስጥ ነው። ምንድነው እየተደረገ ያለው? ይሄኛው እኮ ነገር መንግስትን በትልቁ የሚያገዝ ኢንስቲትዩሽን እኮ ነው። አርዶ መጣል ምን ይባላል?
ማቃጠል 100 ዓመት የቆየ ቤተክርስቲያን ማቃጠል ሰውን መግደል ከሳምንት ሳምንት ሁሌ አዲስ እርድ እያመጣን አንድ ላይ መቅበር እንዴ ወገኖቻችን እኮ ናቸው እናቶቻችን አባቶቻችን እኮ ናቸው የሚሞቱት እኛ ከተማ ስላለን ነው መርዶ እኮ የኛ ነው እባካችሁ ስለ ጉልበታችሁ አምላክ ይሄን ህዝብ ጠብቁት ስራችሁን ስሩ ይሄ መብራት በመብራት አርጋችሁ እንድናጨበጨብ እንደሱ ብቻ አትፈልጉ መልካም እሱም ግን ትልቁን ስራ ስሩ እንባችን አታብዙብን እንዴ ትክክል አይደለም ፈጽሙ ትክክል አይደለም እባካችሁ ባለስልጣኖቻችን ቁጭ ብላችሁ ተወያዩ ከናንተ አቅም በላይ አይደለም ይሄ ነገር አላችሁበት እስክትባሉ ድረስ ራሳችሁን ማሳለፋችሁ አትስጡ እባካችሁ እንዴ እባካችሁ የእውነት መሮናል ሬሳ የሽማግሌ ሬሳ የአባቴ ካህናቶች ምናምን ሬሳ የእውነት ትክክል አይደለም ሮጦ ማይመልጥ ሽማግሌ አርዶ መጣል ጀግንነትም አይደለም ይሄንን ማየት ቀፎናል ሰላም ስሩልን እንቅልፍንተኛ እንዲህ ነው የሚሰማኝ ትክክል አይደለም ይሄ ነገር አመሰግናለሁ ተወደዳችሁ የምን አዲስ ልዩ መሰናዶ ተከታታዮች የዛሬው ልዩ መሰናዷችን እየተከታተላችሁትን ይመስል ነበር ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ ማድረጋችሁን አትዘንጉም ጤና ይስጥልን